እናንተን ዝቅ ለማድረግ ሳይሆን ዓላማችን Yusuf 2 የሚያሳስበን ነገር አንድ ነገር እኛ ሙስሊሞች እንድታውቁት ክርስቲያኖች እኛ ዓላማችን እኛ አዋቂ አድርገን እናንተን አላዋቂ ለማድረግ መሀይም ለማድረግ እኛ ራሳችን ከፍ አድርገን እናንተን ለማዋረድ እኛ ከፍ ብለን እናንተን ዝቅ ለማድረግ ሳይሆን ዓላማችን ከእሳት ነጃ እንድትሆኑ ነው የምንፈልገው። ነፃ እንድትሆኑ ነው የምንፈልገው። ከጀሃነም ነፃ የምትሆኑበትን ትምህርት ነው የምንናገረው። ላኢላሃ ኢለላህ የሚለውን ገመድ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ ይላል። የአላህን ዘለበት አጥብቃችሁ ያዙ ሲል ምንድነው ያ ዘለበት ስንል ሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበት እንጨበጣል፣ መልካም ገመድ እንጨበጣል። ይሄ ምንድነው? በጣዖት መካድ ላኢላሃ የሚለው ከዛ በአላህ ማመን ደግሞ ኢላላህ ላኢላሃ ኢለላህ የሚለው የአላህ ገመድ ነው። የአላህን ገመድ አጥብቃችሁ ያዙ አትለያዩዋል። ላኢላሃ ኢለላህ የሚለውን የያዘ ሰው የተለያየ ነገርን እየደረማመሰ ነው የሚወጣው። ራሱ ምንን ሲባል ሽርክን፣ ኩፍርን፣ ኒፋቅን፣ ቢድአን እነዚህን ሁሉ የገረሰሰ ሰው አይለያይም። በዘር ፖለቲካ፣ በዘውግ፣ በቀለም፣ በብሔር አይለያይም። አትለያዩዋል። በጸጋ ወንድማማቾች ያደረጋችኋል። የሱ ኒዕማ ነው ራሱ ወንድማማችነት መሆን ማለት ነው። ከዛ በኋላ ላይ ነው በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ነው የሚል። ከምኑ? ከእሳት ጉድጓድ አፋፍ ላይ። ጀሃነም አፋፉ ምንድነው? ሽርክ ነው። አፋፉ ምንድነው? ኩፍር ነው። አፋፉ ምንድነው? ኒፋቅ ነው፣ ቢድአን። ከዛ ውስጥ ሰው ተንጠልጥሎ መውጣት የሚችለው ላኢላሃ ኢለላህ የሚለውን ገመድ ሲይዝ ብቻና ብቻ። ስለዚህ ላኢላሃ ኢለላህ የሚለውን ገመድ ያዙ ነው የተባልነው። ያዙ። ላኢላሃ ኢለላህን ያልያዘ ሰው ገሃነም ነው የሚገባው። ያዙ ነው ደግሞ ተንጠልጥሎ የወጣ ከወጣ በኋላ መያዝ ያስፈልጋል፣ እስቲቃማ ያስፈልጋል፣ ጽናት። ሰው የሚያድነው ይሄ ነው።